ትኩረት ማድረግ ብዙን ጊዜ እኛ ሰዎች እንሰራለን፣ እንጥራለን፣ እንለፋለን፣ አንዳንድ ጊዜ ፌል ያደርግብናል። ስለዚህ እየሰራን እየለፋን እንዳይሳካ ከሚያደርጉ ነገሮች ውስጥ አንዱ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ሰንብታችኋል? እንደምን ቆይታችኋል? እኔ ኩማኔ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቻናላችንን ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን መጫን እንዳትረሱ። ምክንያቱም የደወል ምልክቷን ስትጫኑ አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ ማለት ነው። ዛሬ ጀላችሁ የመጣሁት ሀሳብ በጣም ደስ የሚልና በሚገርም ሀሳብ ነው። ፎከስ ማድረግ ወይም ትኩረት ስናደርግ ውጤታማ እንሆናለን በሚል ሀሳብ ነው። ቪዲዮን ከመጀመሪያ እስከ መጨረሻ እንደምትከታተሉት በአክብሮት እጠይቃለሁ። ቀጥታ ወደ ሀሳብ ይገባል። ትኩረት ማድረግ ብዙውን ጊዜ እኛ ሰዎች እንሰራለን፣ እንጥራለን፣ እንለፋለን፣ አንዳንድ ጊዜ ፌል ያደርግብናል። ስለዚህ እየሰራን እየለፋን እንዳይሳካ ከሚያደርጉ ነገሮች ውስጥ አንዱ ትኩረት አለማድረግ ነው። ባለፈው ቪዲዮ ደጋግሜ ተናግሬያለሁ። ትኩረት ማድረግ ወሳኝ ነገር ነው። ምንድነው? ስለ ፎከስ ስለ ትኩረት ብዙ መጽሐፎች ተጽፈዋል። ከነዛ ውስጥ አንዱ ፎካል ፖይንት በሚል መጽሐፍ ላይ ብራያን ትሬሲ የፎካል ፖይንት መጽሐፍ ጸሐፊ ነው። ሰዎች ሲናገሩ ነው የሰማሁት ይህን ነገር። በእርግጥ መጽሐፉን አላነበብኩትም እና በአጭሩ ምን አለኝ? በአጭሩ ምንድነው የሚለው? ረጅም ሰዓት ብቻ ስለሰራን አይደለም ውጤታማ የምንሆነው። ጥቂት ሰዓትም ሰርተን ፎከስ አድርገን ጥቂት ሰዓት ከሰራን ራሱ ውጤታማ እንሆናለን ማለት ነው። የመጽሐፉ ሀሳብ 80-20 የሚባል ሩል አለው። ምንድነው? 8 ሰዓት ሰርተህ $20 ከምታገኝ 2 ሰዓት ሰርተህ $80 ማግኘት ትችላለህ ነው። ምንድነው ዋናው ሀሳቡ? ረጅም ሰዓት ስለሰራን ብቻ አይደለም ውጤታማ የምንሆነው። ረጅም ሰዓት ስለሰራን አይደለም ውጤታማ የምንሆነው። ጥቂት ሰዓትም ቢሆን ሰርተን ጥቂት ሰዓትም ቢሆን ፎከስ አድርገን የሆነ ነገር ብንሰራ ውጤታማ እንሆናለን ነው ዋናው ሀሳብ። ስለዚህ በማንኛውም በስራ ዘርፍ፣ በትምህርትም፣ በተለያየ ነገር ረጅም ሰዓት ያንን ነገር ስላደረገን ሳይሆን ያንን ነገር ፎከስ አድርገን ስለሰራን ውጤታማ እንሆናለን ነው ሀሳቡ። ስለዚህ ሁሌም ቢሆን በስራችንም በማንኛውም ነገር የሆነ ነገር ላይ ፎከስ አድርገን መስራት አለብን። ጥቂት ጊዜ እንኳን ፎከስ አድርገን ከሰራን ውጤታማ የምንሆንበት መንገድ ከፍተኛ ነው። ዝም ብለን ጠንክረን መስራት ብቻ አይደለም እኮ በቂ። ብዙውን ጊዜ እናገራለሁ፣ ዝም ጠንክሮ መስራት ብቻ በቂ አይደለም። ፎከስ ማድረግ ያስፈልጋል። የሲስተም ሰው መሆን ያስፈልጋል እንጂ ያለዛ ፌል የምናደርግበት አጋጣሚ ከፍተኛ ነው የሚሆነው። ስለዚህ ፎከስ ሆነን መስራት መቻል አለብን ብዬ አስባለሁ። ሁላችንም ውጤታማ ለመሆን ትኩረት ሊኖረን ይገባል። የሆነ ነገር ለማሳካት የሆነ ነገር ለመስራት ስንሄድ በትኩረት መስራት መቻል አለብን ብዬ አስባለሁ። መልካሙን ሁሉ ተመኘውላችሁ።